በአላህ ማጋራት በሁለት ሊከፈል ይችላል። የመጀመሪያው የማጋራት ወይም ሽርክ አይነት ከአላህ ጋር ባላጣን በማድረግ የተለያዩ አካላትን በቀጥታ ማምለክ፣ እነሱን መማፀን፣ እነሱ መስገድ፣ መሳል፣ መማለድ፣ ዱዓ ወይንም ጸሎት ማድረግ፣ ቁርባን ማቅረብ፣ ማረድ ወዘተ ነው። እነዚህ አካላትን ህይወት ያላቸው ግዑዛንን ወይንም ደግሞ ሙታንን ሊሆኑ ይችላሉ። ለምሳሌ ድንጋይ፣ ተራራ፣ ዛፍ፣ ፀሐይ፣ ጨረቃ፣ ነቢያት፣ ደጋግ አባቶች፣ ሳሊሆች፣ ከዋክብት፣ ነገስታት፣ የጎሳ መሪ ወዘተ እነዚህ ውስጥ ይገባል ማለት ነው። ሀያሉ ጌታችን በቁርአን እንዲህ ይላል፣ ኢነላህ ላ የግፊሩነ አን ዩሽሪኩ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻኡነ ወመን ዩሽሪክ ቢላሂ ፈቀድ አፍተራ ኢስመን አዚማ ይላል በቁርአንም። አላህ እኮ በእነሱ ማጋራት በፍጹም አይምርም። ከዚህ ሌላ ያለውን ኃጢአት ለሻው ሰው ይምራል። በአላህም የሚያጋራ ሰው ታላቅ ኃጢአት በእርግጥም ቀጠፈ። አኒሳ 48 ላይ ተጠቅሷል ማለት ነው። ወኢዝ ቃለ ሉቅማንን ለአቢሂ ወሁወ የኢዙሁ ያ ቡነየ ላ ዩሽሪክ ቢላሂ ኢነ ሽርከ ሽርኩን አዚም ይላል በቁርአኑ ማለት ነው። ሉቅማን ለልጁ እሱ የሚገስጸው ሲሆን ልጄ ሆይ በአላህ እኮ ኃጢአት አታጋራ፣ ማጋራት ጀናቱ ወማ ወራሁም ወማ አዋሁ ናሩ ወማ ሊዛሊሚና ሚን አንሳር ይላል በቁርአኑ። በአላህ የሚያጋራ ሰው ይላል አላህ በሱ እኮ ላይ ገነትን በእርግጥ እርም አደረገ፣ በመጀመሪያው እሳት ናት ይላል። ለበዳዮችንም እኮ ምንም ረዳቶች የላቸውንም ይላል። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የሚከተለው ተናግረዋል በማለትም አቡበክር ረዲየላሁ ዐንሁ አስተላልፈዋል። ከኃጢአቶች ሁሉ ታላቁን ልንገራችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም በማለትም ለሶስት ጊዜያትን ተናገሩ። ባልደረቦቻቸውንም እኮ አው ይንገሩን የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የሚል ምላሽ ሰጧቸው። በአላህ ላይ እኮ ማጋራት፣ ወላጆችን ማመጽ፣ አለመታዘዝ። ይህን ካሉ በኋላ ዳግም ካለበት ቀና ብለው በመቀመጥን እንዲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሐሰት መመስከር በማለትም ከዚህ በኋላ ባይናገሩ ጥሩ ነበር እስክንል ድረስም ደጋገሙብን አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ማለት ነው። በሌላ ሐዲሳቸው የአላህ መልክተኛ ሰለላሁ ዐለይሂ ወሰለም የአላህ ነብይ ከሰባቱ አውዳሚ ኃጢአቶች ተጠንቀቁ በማለትም በአላህ ማጋራት የመጀመሪያው ላይ ጠቅሰዋል። ቡኻሪ ሁለተኛው የማጋራት ሽርክ አይነት ደግሞ ስራን ለአላህ ብቻ ብሎ አለመስራት ሲሆን ይህንም እኮ ይልኝና ይስሙልኝ የሚባለው ነው። አላህ እኮ ስራችንን ሁሉ በእሱ ብቻ አጥርተን እንድንሰራ ሲገጽጽ እንዲህም ይላል፣ ፈመን ካነ የርጁኡ ሊቃአ ረቢሂ ፈልየዕመል አመለን ሳሊሃ ወላ ዩሽሪክ ቢሂ ቢኢባደቲሂ ረቢሂ አሐዳ ይላል በቁርአኑ ማለት ነው። የጌታውን መገናኘት የሚፈልግ ሰው ይላል የውመል ቂያማ መልካም ስራ ይስራ፣ በጌታውን እኮ መገዛት አንድንም አያጋራ በላቸው። አልካፍ 110 ላይ ተጠቅሰዋል። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ተከታዩን ሲናገሩ ሰምቻለሁ በማለት አቡ ሁረይራ ረዲየላሁ ዐንሁ አስተላልፈዋል። አላህ እኮ እንዲህ ብለዋል፣ እኔ እኮ በተጋሪዎች ሁሉ ማጋራት የምጠላ ነኝ። አንድንም ተግባር እኮ ከእኔ ጋር ሌላን አካል አጋርቶ የሰራ ስራውን በተጋሪው እተዋለሁ። ጁንዱብ ኢብኑ አብደላህ ረዲየላሁ ዐንሁ እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እኮ ለይስሙልኝ የሰራ በዕለተ ቂያማ አላህ እኮ ያጋልጠዋል። ለይስሙልኝ የሚሰራ ሰው በዕለተ ቂያማ አላህ ያጋልጠዋል። ለይልኝ የሰራ አላህ እኮ በዕለተ ቂያማ ሚስጥሩን በአደባባይ ያወጣበታል። ቡኻሪ ሙስሊም ዘግበውታል ሐዲሱ ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልክተኛ ሰለላሁ ዐለይሂ ወሰለም
ዓላማዊ ደረጃን ለማግኘት የተማረ በዕለተ ቂያማ እኮ የጀነት ሽታዎችን እንኳን አያገኝም አሉ። አቡ ዳውድ ዘግቦታል ማለት ነው ሐዲሱ። ይህ ሁሉ የሚያሳየው በመጪው ዓለም አላህ ፊት ልቅና ለማግኘት የሚሰራ ስራውን አንድ ሰው የቅርቢቱን ዓለም ወይም ዱንያን ጥቅምና ክብርን በመሻት የሚለውጥ ከሆነ ምንም ያህል ኪሳራ እንደሚደርስበትም ነው ብለዋል። የሚከተለው አባባል እናስተውል። አንድ ሰው እኮ የሚሰራውን መልካም ነገር ሁሉ ለዝና ብሎ ለራሱ ክብር የሚሰራ ከሆነ ይህ ሰው እኮ በቦርሳው ውስጥ ጠጠሮችን ሞልቶ ወደ ገበያ በመሄድ ዕቃ ለመግዛት ከሚሻው ሞኝ ሰው ጋር ይመሳሰላል አሉ። ሞኙ ሰው እኮ በሻጩ ፊት ቦርሳውን በመክፈት ጠጠሮችንም ያስረክባል። ሻጩ በበኩሉ ጠጠሮችን ፊት ላይ ከበተነው በኋላ ካጠገቡ ያባርረዋል። አላህ ብሎ የሚሰራ ሰውም በዕለተ ቂያማ እኮ የሚገጥመው ነገር ከዚህ የተለየ አይሆንም። እንዲያውኑ ከዚህ ዕለት ቅጣትንም ይከተለዋል። አላህ እንዲህ አይነት ከንቱ ሰዎች ለሚሰሩበት መልካም ስራ ምን ውሳኔ እንደሚሰጥ በሚከተለው የቁርአን አንቀጽ አስተውሉ። ወቀድሙ ኢላ አሚሉ ሚን አመሊ ፈጀዐልናሁ ሁበን መንሱራ ይላል። ከስራዎች ወደ ሰሩት እናስባለን፣ የተበተነ ትንቢያም እናደርገዋለን። ይህን ሁሉ እኮ ሲሆንና ሲባል ግን ሰዎች እኮ የዩልኝን ስራ አድርገው የሚያስቡት ግን እዩልኝን ያልሆነ ተግባርም እንዳለ መታወቅ አለበት። የሚከተለው ሐዲስ እኮ እንመልከት። አቡ ዘር ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሰው እኮ በጎ ስራ ቢሰራ ሰዎች ስለ በጎ ተግባሩ ቢያመሰግኑት ተብሎ ተጠይቀው ይህማ ለሙእሚኖች እኮ ፈጥኖ የተላለፈ በስራት ነው ሲሉም መልሰዋል። ሙስሊም ዘግቦታል ሐዲሱ። ይህ ማለት እኮ ለአላህ ተብሎ የተሰራ መልካም ስራ ለሰዎች ውዳሴ አያደርሰውም፣ ምንዳውን እኮ አያበላሽም ማለት ይሆናል። እንዲያውንም አላህ እኮ በሰዎች ምላስ ላይ የሰውየውን ውዳሴ ማኖሩ ተግባር ከአላህ ዘንድ ተቀባይነት ያለው ለመሆኑ ብስራት ሆኖ ያገለግለዋል። ወደፊት እኮ ስኬቱ ሰዎችን በዚህ ዓለም የሰጡት ምስክርነት ነውና። ሁለተኛው ታላቁ ኃጢአት ደግሞ ድግምት ወይንም ሲህር ማድረግና ማስደረግ ነው። ሁለተኛው ታላቅ ኃጢአት ማለት ድግምት ወይንም ሲህር ማድረግና ማስደረግ ነው። ደጋሚዎች እኮ ድግምትም የሚያስደርጉ በአላህ የካዱ እንደመሆናቸው የሰይጣን ጓደኞች ናቸው። አላህ እኮ እንዲህ ይላል በሐዲሱ ማለት ነው፣ ወላኪነ ሸያጢነ ኩፍረ ዩዐሊሙነ ናሰ ሲህር ይላል በቁርአኑ ማለት ነው። ወላኪነ ሸያጢነ ኩፍረን ወዩዐሊሙነ ናሰ ሲህር ይላል። ሲህር ግን ሰይጣን ሰዎችን ድግምትን የሚያስተምሩ ሲሆኑ ይላል። አልበቀራ 102 ላይ ተጠቅሷል ይላል። በየዘመናቱ ብዙ ሰዎች እኮ ድግምትን ወይንም ሲህርን እንደቀላሉ ነገር በመቁጠር ሲፈጽሙ ይታያል። የተወሰኑ ደግሞ ሐራም እንደሆነም ቢገነዘቡትም ከኢስላም የሚያስወጣ ከባድ ኃጢአት አድርገው አይቆጥሩትም። በተለይም ደግሞ በርካታ ሴቶች ባሎቻቸውን እንዲወዷቸው በየጊዜው የተለያዩ መተቶችን ያደርጉባቸዋል። የደጋሚና የጠንቋይ ቅጣት በመግደል ብቻ ነው። ከዚህ የተነሱ የበዛም ነገር የለም። ምክንያቱም እኮ ድግምትን ወይንም ሲህር በአላህ መካድ ነውና ይላል። በአላህ የካደ ሰው ነው ድግምትና ሲህር የሚሰራው። አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ እንዲህ ስትል እኮ ተናግራለች። ሰዎች እኮ ስለ ጠንቋዮች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠየቀቻቸው። ቅንጣት ታክል እውነት የላቸውንም አሉ። ድግምትና ሲህር ሰሪዎች አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ አንዳንድ ጊዜ የሚናገሩት ነገር እኮ እውነት ይሆናል ተባሉ። እርሳቸውን እኮ ይህችንማ እንጂ ቃርሞ በማምጣት ከወዳጅ ጆሮ ላይ የሚያስቀምጧት እውነት ናት። እነሱም እኮ ጠንቋይ ከሷ ከወዳጆቹ ጆሮ ላይ የሚያስቀምጧት እውነት ናት። እነሱም እኮ ጠንቋይ ከሷ ጋር መቶ ውሸቶችን
ቀላቅሎ ያወራል ማለት ነው። ጠንቋዩ 100 ውሸቶችን ቀላቅሎ ያወራል አሉ። በጥያቄ ምልክት ቡሃሪ እና ሙስሊም